ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዝየሰ ኮነ ፍስሐ ወሰላም። ኬብሮን መንፈሳዊ ሚዲያ ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዛሬ የትንሣኤውን ምስጢርና መንፈሳዊ ትርጉሙን በጥቂቱ እንመለከታለን። የመጽሐፍ ቅዱስ መዝገበ ቃላት እንደሚነግረን ትንሣኤ ማለት ከሞት በኋላ በነፍስ ብቻ ሳይሆን በሥጋና በነፍስ ሕይወት ማግኘት ማለት ነው። ይህ ትርጉም ታላቅ ምስጢር አለው። ሞት ሥጋንና ነፍስን ቢለያያቸውም በትንሣኤ ግን ዳግም ይዋሃዳሉ። በትንሣኤ ሥጋችንን የማይበሰብስና የማይሞት ሆኖ በክብር እንደሚነሳ ማረጋገጫችን ነው። ትንሣኤ ሰው በነፍስ ብቻ ሳይሆን በሥጋውም ጭምር በፈጣሪ ፊት የሚቆምበት የዘላለም ሕይወት የሚያገኝበት ዕለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 17 እንደሚለው ክርስቶስ ካልተነሳ እምነታችን ከንቱ ናት። የክርስትናችን መሠረት ይህ የሥጋና የነፍስ ትንሣኤ ነው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ በማለት ሕይወትን ለሁላችን ሰጥቶናል። ስለዚህ ትንሣኤ ስንል ለሥጋችንም ለነፍሳችንም ተስፋ የተገኘበት ሞት ድል የተነሳበትንና የሰው ልጅ ሙሉ ሕይወትን ያገኘበት ታላቅ ምስጢር ነው። ከዚህ በመቀጠል መንፈስን የሚያድስ የበገና ዝማሬ እነሆ። አስቀድሞ ነፍሱ ሳትወጣ በፊት እናቱንም ቆማ ስታለቅስ ቢያያት ለዮሐንስ አደራ ብሎ ሰጣት። ይርዳሽ አጽናሽ ይህ ልጅሽ ነው አላት። እርሱንም ቆሞ ሲያለቅስ ቢያየው ቢወደው ለእናቱ አደራ ሰጠው። ዮሐንስም እያለቀሰ በሞቱ እናቱን ወስዶ አኖራት ከቤቱ። ሊፈጸም የተናገረው ዳዊት አይሁድ ጌታን ውሃ ጠማኝ ሲል ሰሙት። መጣጣውን ውሃ ቀላቅለው ሰጡት። ቀመሰና ያን የሰጡትን ሐሞት ተፈጸመ ትንቢቱ ሁሉ አሁን። ይህን ብሎ ዘለፍ አድርጎ ራሱን በስልጣኑ ከሥጋው ለያት ነፍሱን። በነፍስ ወርዶ ነፍሳትን ካሉበት አዘግት ነፍሳትን የወረዱትን ከጥንት ከዚያ አውጥቶ ወስዶ አገባቸው ገነት። ተጠራጥሮ አንድ ሐራዊ ሞቱን ሞተ ብሎ በጦር ቢወጋው ጎኑን አፈሰሰ ከውሃ ጋር ደሙን። አይሁድም እርግጥ መሞቱን አውቅ ሳያዝኑለት ነገ ሰንበት ነው ብለው አይደራሉ ከመስቀል ይውረድ ሥጋው። ኒቆዲሞስ ቀድሞ በሌሊት ያየው ዮሴፍም በአርማትያስ ያለው ሞት ሳይፈሩ ከጲላጦስ ፊት ቆመው ተካሰሱ በድኑና ውርድ ብለው። ጲላጦስም ጠዋት ስላየው ታግሶ ትዕግስቱን ጻድቅነቱን አስታውሶ እንዴት ሞተ ብሎ ጠየቀ መላልሶ። ሞተ ቢሉት እጅግ አዘነ ተከዘ። በድኑን ስጡ ብሎ ጭፍሮቹን አዘዘ።
ከመስቀሉ አወረዱና ሁለቱ ገነዙና በድርብ በፍታ በሽቱ በተክል ውስጥ በአዲስ መቃብር ቀብረውት መቃብሩን በታላቅ ድንጋይ ገጥመውት ወልድ ጌታ በተናገረው መሰረት ተነሳና እቱም መቃብር ሳይከፍት ለማርያም ወዶ ተገልጦ ታያት። ረቢ ብትል አይዞሽ ጠንክሪ አላት። እንዲሆኖ ሞቶ ተነስቶ በፍጥነት አዳምንም አገባው ከተድላ ገነት። የአዳም ልጆች አሁን ያላችሁ በመሬት አመስግኑት ስላወጣችሁ ከሳት። ስብሃት ለአብ ወወልድ ወመንፈስ ቅዱስ ዘላለም። ምስጋና ይብዛ ክርስቶስ ለዓለም ወለዓለመ ዓለም አሜን።